ምንድነው? ምን ሆነሽ ነው? ምንድነው ያደረገው? አለቃ መሆኔን ረስተኸው ነው እንደዛ ተሻፍደ የነበረው እኔ ላይ? ኖ አለቃ መሆንሽን አልረሳሁም። ደግሞ አልሻፈርኩትም። ዝም በይ። ቅድም ዲስተኝ እንደነበር አይቻለሁ። እንደዚህ ብለህ እንዴት ነው ያየኸኝ? እኮ እኔ ሻፍጃለሁ። ሰራተኞች ስለነበር ነው ዝም ያለው። ሁለተኛ እንዳይደገምሽ እንደዚህ አይነት ነገር አይደለም አለቃዬ። ጀስት ከስራ ቦታ ስትመጪ ነው ያየሁሽ። ጭራሽ አልሻፈርኩም። አንቺ መስሎሽ ነው። እንዴት ስታየኝ እንደነበር አይቻለሁ። ቅድም ቢሮ ውስጥ አልኩ ነው ሻፍደብኝ። አለቃዬ እንደዛ ሳይሆን ሆነ ደግሞ ውጭ አናወራ ቢሮ ውስጥ እንደዛ መሆኑ ልክ ነው። እሺ አለቃዬ በጣም ይቅርታ። ደግሞ ሞዶ እንጁስ ነው ያስደፍማኝ። እሺ ይዤልሽ እመጣለሁ። ታውቃለህ ቦታው? የትኛውን ፍሌቨር ላምጣልሽ? ባለፈው ቢሮ ውስጥ ጠጣ የነበረው አይተሃል አይደለ? እሱ ይዘልኝ። እሺ አለቃዬ ይቅርታ እንግዲህ ካስቀየምኳት። በቃ እንዳይለመድ እንደዛ አይነት ነገር ካለም ውጪ ማውራት እንችላለን። እሺ በቃ ይዤ መጣሁ። Cocaine on the table, lick up on, don't give a damn. Don't joke up in his goopy, she just tryna get it. ናሲ እንዴት ነሽ ፓፓ? ለከፋው ሰው ምን ትመክራለህ? እስኪ ሴት አውሱም ምንድነው እቺ ነገር እኮ ጀለስ የሚሰጠች ከራስ መውጣት ከቻልሽ ችግር የለም። እንዴ ፈጣሪ ምስክሬ ነው የምልሽ በጣም ቀላል። ዛሬ እኮ ሰኔ 30 ነው መምህር ማነው? አስታወስከኝ? 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋ ላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ። አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀሃለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈሽ በቀደም። እሷ በተረፈሽ ፈሶላት የኔ ደም። የዋዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር። በህይወት ብቻ ሳይሆን አርፋጅኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ። ካርድ አትሰጠኝም ፈርምና አጽድቀ። አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄማል በጥርስ እየሳቀ። ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላም ሰኔ 30 አንዱ ይወድቃል ሌላው ሲነሳ። በጣም አንተም አምሮብሃል። ዝም በይ በእናትሽ ጠፍተሃል። ሄይ ቤቢ አይ ቆንጆ እኔ እንጃ ምን እንደምታደርገው ከዚህ ቂጡ ከጣለ ዱርዬ ጋር ስሚ ምን ያደርግልኛል ብለሽ ነው? ቁንጅናና ውበትማ ይኸውልሽ እኛ ጋር ቀረ። እንዲሁ ይመስልሻል? 18 እኮ ነን። ቆንጆ ህይወት መኖር አትፈልጊም እንዴ? አዩ እሱንና ነይ በእናትሽ ጥሩ ህይወት የተስተካከለ ኑሮ ለመኖር ሞክሪ። እንዲህ አይነቱን ዱርዬ ተይኝ። ልሂድ አናግሬው ልምጣ ወይስ? አንቺ ሽማግሌ እኮ ምን ችግር አለ? አናግራችሁ ልምጣ። ቆይ አንቺ
ምን ነው አናግራቸው ልምጣ። ሲጀመር መጀመሪያ አጥብቃ መያዝ ነው። ካለዛ ሌላ ሰው ሲፈልጉ አጭ እኔ ቆንጆ ምን ታረጋለሽ ከሱ ጋር? አዎ እንዴት አንቺ ነው መሰለ ቆንጆ በእግሩ ይሄዳል። በዚህ በሰለጠነ ዘመን ደግሞ ይሄ ምንም ቂጦን የጣለ ዱርዬ ጋር ምንም ለማያደርግልሽ መኪና እያለ ግቢ። ለምን ሲጠሩኝ እሺ ብዬ እንደመጣ ያውቃሉ? እንዴታ አውቃለሁ እንጂ እኔና የተጠርቸው ያልደነዘዘ ፈዞ ያልገባና ያልተዝናና ሴት አለ እንዴ? አውቃለሁ ይገባኛል እንጂ እኔ ቆንጆ ተመልሼ የመጣሁት ሳልናገር ብሄድ ሙሉ ቀን ይከነክነኛል ብዬ ነው። ነውር አያውቁም እንዴ? ቢወልዱኝ አያደርሱኝም? ለምንድን ነው ሁሌ በመኪናችሁና በንብረታችሁ ብቻ የምታስቡት? የሚገዛ እቃ ከፈለጉ ሂዱና ሱፐር ማርኬት ይግዙ። እሺ እኔ ሸቀጥ አይደለሁም። ስቲፕል ማንም ጠርቼው እንደዚህ የፈጠጠብኝ ሴት የለም። ይሄን ግደል። አንቺ ምንድን ነው አስደነገጥሽኝ እኮ። ምን አርጊ ነው የሚልሽ? እንዴት እንደዚህ ቆንጆ ሆነሽ ከማንም ጎረምሳ ጋር በግርሽ ትሄጃለሽ ነው የሚለኝ። ይሄ ሼባና ዞሮ ይበናት እኔ ተለማረና አትጃጃልና በእናት ይሄ ሰው በተናገረኝ ቁጥር ጓ የምትለው ነገር ታቆማል። ለምን እኔ ትልቅ ሰው ነው ብዬ ነው። ፋው ታዲያ ትልቅ ሰው አይደለም እንዴ? አሁንስ ቢሆን ሻማል ይልቅ እሳቸውን ተዋቸውና ይሄ ክረምት ሳይወጣ ምን ሰርተን መኪና ገዝተን አፋቸውን ማዘጋት እንችላለን የሚለውን ነገር እናስብ። እሳቸውን ተዋቸው። ደግሞ ብርቅ ነው እንዴ? ይሄ መጀመሪያ ነው። የጋሽ ከበደ ልጅ ነሽ አይደለ? እኔን ሳይቀር ኮርኩሞ ያሳደገኝ አባቴ ነው። ይገርምሻል። አሁን ላይ ግን ካንቺ አባት ጋር ጎንና ጎን ቆመን ስንታይ እኩያሞች እኮ ነው ምን መስለው። ማለት አባቴ እኩያ አይደለም እንዴ መስሎሽ? እኔ ታዝዬ እኮ አንቺ ዳዴ ነበር የምትይው። ያን ያሉ እኔና አንቺ እድሜ ልዩነት ልጅ ፈለጌ ነው። ትንሽ በቴና አይተሽ ምናምን ሸውዶሽ ሊሆን ይችላል። ይሄ እድሜ ሳይሆን ጸጋ ነው። ደግሞ እንዳልሽ እኔ ትልቅ ሰው በሆነ አልጠራም። እድሜ ቁጥር እኮ ነው። ደግሞ ከዘመኑ ቂጡን ከጣለ ዱርዬ ወጣት እኛ መጠጥ ያለው እንሻላለን። ለምኑም እሱ ነት ብለዋል። አሁን የዘንድሮ ሴቶች ግን በጣም ነው የምታስገርሙኝ። ከመኑ የባህር ዳርቻ ላይ እንደምትጠልቁ ፀሐይ እኮ እንደሚያምርባችሁ። በተለይ አንቺ ለዚህ ሰፈር ሶማ ተመቸሹ። ይሄን ግን ከቃጫ ተሰርቶ ቂቤ እንደጠጣ አለንጋ ጥፍ ዘርጋ ሚል ሰውነት በነጻያጭ ተመችቶታል እኮ። አንቺ የነባር እስቲ አስከፊያቸው እስቲ። እሺ አስከፍላል። በነገራችን ላይ ፀሐይና ጨረቃ ተማክረው ሊያስገድሉሽ እንደሆነ እኔ በጆሮዬ ሰምቻለሁ ነው የምልሽ። እንዴ ለምን እንዴ? ከነሱ በላይ እያበራች ስለሆነ ነው። ከተማው ላይ ከሩቅ ስትታይ እኮ ማለት ነው ሰው ሳትሆኚ የሰማይ ከዋክብቶች ልብስ ለብሰው የተራመዱ ነው የሚመስለው። አንቺ የሰው ፓኬት። እኔማ ፈጣሪ ለምሳሌው ላይ ፈጠረሽ ነው የሚመስለኝ። ቁንጅና ማለት እንደሷ ነው። ሰው ስትባሉ እሷ ላይ ጠቁሙ እንድንጠቋቆምብሽ ብቻ የፈጠረሽ መሰለኝ። እኔ አመሰግናለሁ። እኔ ምን እንደምፈልግ ታውቂያለሽ? እንደ ጠዋቷ ፀሐይ ጨረር እርፍ ብለሽብኝ ቢያምርብኝ ደስ ይለኛል። ይሄ እንደ ሰጎን ላባ የለሰለሰው መዳፍሽ እኮ ይሄ ጺሙን ተላሽቶ ሻክር እንዳላገጭ የሻከረው እጄ ላይ ሲያርፍ እንጥሌን ይነዘረኝ። እስካሁን እንዳላገባው ነው ትዝ ያስባልሽኝ ዛሬ። ለምን እስካሁን ሳያገቡ? እናንቱ ታዲያ ያልቆረስኩትን ዳቦ አልበላም አሻፈረኝ ብዬ ነው እስካሁን ያላገባሁት። ይገርምሻል። ማለት አልገባኝ። እያደር ነው የሚገባሽ። እሱ እንኳን ተይው። እኔ ምንሽ ለምን በቃቲም ቤት ሰሞኑን ምሳ እንበላለን እንጫወታለን። ከመሸብሽ ደግሞ ያው ቤትሽ ነው ታሪያለች ምናምን ብቅ በይ እስቲ። እሺ ብቅ በይ በቃ ብቅ ጥልቅ እንዴት በሃይማኖት እንለያይ ትይኛለሽ? ይኸውልሽ እኔም አፈቅርሻለሁ አንቺም ታፈቅሪኛለሽ። እኔ አላፈቅርም አላልኩም እኮ። እኔ ካንተ ተለይቼ እንዴት መኖር እንደምችል ራሱ አላውቅም። እና ከዚህ በፊት ከፍቅር ምንም የሚበልጥ ነገር የለም ስትይኝ አልነበር? አሁን እኮ ለምን እንዴት ነው አይደለም ከሃይማኖትና ከፍቅር ላይክ ሃይማኖት ይበልጣል እያልሽኝ ነው ወይስ ፍቅር ነው የሚበልጠው? የኔን ቤተሰቦች አንተን ቤተሰቦች እናውቃቸዋለን አይደል? እንዴት ነው እሺ የሚሉንሽ? መሽለታ ራሱ እቴ ካንተ ጋር አይተኝ ምን ትሰራለሽ ከሱ ጋር እየጨቀጨቀች እናሱ በጊዜ ሂደት አይፈታም። በጣም ብዙ ሰው አለ አይደል በሃይማኖት ተለያይቶ የተጋባ የወለደ። እኔና አንቺስ ተለያይተን መኖር እንችላለን? እኔ አልችልም። እኔ ግራ ገብቶኛል። እኔ አሁን ካንተ ተለይቼ እንዴት መኖር እንደምችል ራሱ አላውቅም። ግን ደግሞ እኔ ግራ ገባኝ። ቤተሰቦቼስ እንዴት ነው የማሳምናቸው? አንተስ እንዴት ነው የምታሳምናቸው? ይሄን ሐሳብ ስታመጭ እኮ ላይክ አንቺ መኖር እንደምትችይ እየነገርሽኝ ነው። እኔ ይኸውልሽ ያለ አንቺ መኖር አልችልም። እኔም አልችልም እኮ ያለ አንተ መኖር። ግን እሺ ምንድነው ማድረግ ያለብን? እንዴት ነው እሺ ቤተሰቦቻችን የምናሳምናቸው? እኔ 2-3 ሰው ጠይቄያለሁ። በሃይማኖት ተለያይቶ ተጋብተው ልጅ ወለዱ። ሁለቱም በቃ በየራሳቸው ሃይማኖት ችግር የለባቸው፣ ግን ፍቅራቸውና ደስታቸው ሌላ ታሪክ። ስለዚህ ሁሉንም ነገር ጊዜ ይፈቷል። እኔ የምፈራው እንዲህ እያለን ጊዜ ይፍታው እያለን በቃ እድሜያችን እንዳንጨርስ አስበን መወሰን አለብን። በቃ እንለያያት ወይ
ያላቅ ማንን እናማክር? ወይ ካልሆነ ህዝቡን እናማክር። በሃይማኖት ተለያይቶ መኖር ይቻላል? እስኪ እነሱ ይንገሩ።